በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስላንተ ቀኑን በሙሉ እንገደላለን እንደሚታረዱ በጎችም ተቆጠርን እንዳለው ሐዋርያው ቅዱስ ጳውሎስ ዛሬ ክርስቲያኖች በኢትዮጵያ ውስጥ ኦርቶዶክሳዊነት ነውር የሆነበት፣ ኦርቶዶክሳዊነት ወንጀል የሆነበት፣ ኦርቶዶክሳዊ በመሆኑ ብቻ የሚገደልበት ነገር የሆነ እንደሆነ የተመለከትን ነው። ሀገርን እንዳልሰራን፣ ሀገርን እንዳላቆየን፣ ታሪክን እንዳልሰራን፣ ኢትዮጵያ እንዳላጸናን፣ ሁሉም በፍቅር እንዳልተቀበልን ዛሬ እኛ ግን ሀገራችሁ አይደለም የተባልን ኦርቶዶክሳውያን የሚገደሉበት፣ ቤተክርስቲያኖች የሚቃጠሉበት፣ ሕግ ደግሞ ማስከበር ያልቻለበት ጊዜ ነው። ስለዚህ ይህን ጊዜ አርሲ ኦርቶዶክሳውያን ግፋችሁና መከራችሁ፣ ሐዘናችሁና ህመማችሁ የኛ ህመም፣ የኛ ሐዘን፣ የኛ ቁስል፣ የኛ መከራ ነው። እግዚአብሔር ያጽናችሁ። ሁላችንም ኦርቶዶክሳውያን ዛሬ የመጣሁት ይህንን የአርሲ ኦርቶዶክሳውያን ግፍ አጽንኦት ሰጥተን በጋራ ልንቃወመውና መንግስት ትኩረት ሰጥቶ ለዚህ ነገር መፍትሄ እንዲያመጣ የትኛውም መላው ዓለም ያለ ማህበረሰብ ሁሉ ይህን ድምፅ እንዲሰማ ለማድረግ በአንድነት ስለመቆም ለማስተላለፍ ነው። ይህን መልእክት ለቲክቶከሮች፣ ሶሻል ሚዲያ ተጽዕኖ ፈጣሪዎች፣ በየትኛውም በኩል አሉ ለሚዲያ ባለቤቶች ለሁሉም ላኩልኝ፣ አድርሱልኝ። ዓርብ ዕለትን ለአርሲ ኦርቶዶክሳውያን በሚል የእነሱን ድምፅ የምናስተላልፍበት፣ ኦርቶዶክሳውያን በጋራ በሚዲያው ላይ ተቃውሟችንን የምንገልጥበት፣ ሙሉ ቀን ፕሮፋይላችንን ቀይረን ሐዘናችንን የምንገልጥበት፣ የተቃውሞ ድምፅ የምናሰማበት ያቀን ነው። በዛ ዓርብ ዕለት ምንም አይነት ጌም፣ በዛ ዓርብ ዕለት ምንም አይነት ቀልድ፣ በዛ ዓርብ ዕለት ምንም አይነት ጫወታ አያስፈልግም። ስለዚህ ዓርብ ዕለትን ባለማይተብ የሆነ ሁሉ ያን ቀን ፕሮፋይላችንን ቀይረን መንግስት ድምፃችንን ይስማ ስንል እንናገራለን። ሁለተኛው ለፕሮቴስታንት ወንድሞቻችን እናንተ ክርስቲያኖች ናችሁ። ክርስቲያኖች የሰው ልጅ ሲገደል ዝማት የለባችሁም። እናንተም ከኛ ጎን ሆናችሁ ድምፃችሁ እንድታሰሙ ጥሪ እናስተላልፋለን። ለሙስሊም ወንድሞቻችን እናንተ ይሄኛን አውክል የምትሉ በእኛ ስም ነው የሚነገደው እኛን አውክል የምትሉ ሙስሊም ወንድሞቻችን እናንተም ከኛ ጋር ወጣችሁ ለአርሲ የሚገደሉ ወንድሞቻችን ድምፅ እንድትሉና የኛን ፕሮፋይል አብራችሁ እንድትቀይሩ በእግዚአብሔር ስም ጥሪ እናስተላልፋለን። ዓርብ ዕለት ሙሉ ቀኑን ተቃውሞ እናደርጋለን፣ ለመንግስት እናሳውቃለን። በዚህ ላይ የመንግስት ሚዲያዎች አንድም የኦርቶዶክሳውያን ሞት ስለማይዘግቡ እነሱን ሜንሽን እናደርጋለን፣ እነርሱን እንቃወማለን። የቤተክርስቲያኒቷ ሚዲያ ቶሎ ለክርስቲያኖች ድምፅ ስለማይሆን ይህንም እንቃወማለን። አባቶች በየሀገረ ስብከቱ ያላችሁ ሚዲያ ያላችሁ ሚዲያችሁን ተጠቀሙበት፣ እናንተንም እናነቃለን። ስለዚህ ሁላችንም በአንድነት ሆነን ወደ መጀመሪያው ወደ እግዚአብሔር እናለቅሳለን። ዓርብ ዕለትን አርሲ እናስባለን። ሁለተኛው ለመላው ዓለም ድምፃችን እንዲሰማ እናደርጋለን። በሶስተኛው ላለው መንግስት ሕግን እንዲያስከብር ተጽዕኖ እንፈጥርበታለን። እነዚህ ነገሮች እናደርጋለን። በእግዚአብሔር ስም አደራችሁን እምላችሁ ይህን መልእክት ለሁሉም ሼር አድርጉ። ማልቀስ መጮህ አያስፈልግም። አሁን የሚያስፈልገው አንድነት ነው። በአንድነት ሆነን ዓለም እንዲሰማ እናድርግ። በዚህ ተጽዕኖ የምትፈጥሩ አቅሙ ያላችሁ ሰዎች ጥሩ ፕሮፋይል ለሁሉም ለህዝባችን አንድ የሚሆን ፕሮፋይል አዘጋጅታችሁ በውስጥ መስመር ላኩልኝ። እሱን እንለጥፈዋለን። አንድ ድምፅ፣ አንድ ቃል፣ አንድ አስተሳሰብ። እዚህ ውስጥ ፖለቲካ የለም። እዚህ ውስጥ ሌላ ነገር የለም። እዚህ ውስጥ ኦርቶዶክሳውያን አይሙቱ ነው ያልነው። አይሙቱ ለማለት ደግሞ የትኛውም ጳጳስ፣ የትኛውም ፓትርያርክ ይሁን ሰው ይሁን ክርስቲያን ይሁን ሙስሊም፣ ሁሉም ሰው መሞት የለበትም ብሎ መቆም አለበት። ይህንን ነው አደራችሁን በእግዚአብሔር ስም አስተላልፉልኝ። እግዚአብሔር ከሁላችን ጋር ይሁን። ዓርብን ለአርሲ ኦርቶዶክሳውያን በሚል ግፋቸው መከራቸው ይቁም ብለን ሙሉ ቀን እናስባለን። ይህንን ሁላችሁም አድርሱልኝ። እግዚአብሔር ከሁላችን ጋር ይሁን።